ገንዘብ ሳልመነዝር ሩቅ መንገድ ሳልሄድ አቀበት ቁልቁለት ሳልወጣ ሳልወርድ ኢየሱስ ክርስቶስ ገና ከማለቴ የሰላሙ መስፍን ገባ ወደ ቤቴ። ኢየሱስ ክርስቶስ ከሌለው ተድላና ገንዘብም ገዳይ ነው። አየነው በሩቅም በቅርብ የለንም ምክንያት ሰበብ። እስኪ ቀመስኩትን ቅመሱ የሕይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። እንትናን አመነው ቀየርን ሌላውን እንኳን እኛን ራሱን ማዳን ያልቻለውን ሰርቶ አላሳየን ሁሉም ካላባይ በምድር ረፍት ያለ ተስፋ ለሰማይ። ኢየሱስ ክርስቶስ ከሌለው ሃይማኖት ራሱ ገዳይ ነው። አየነው በሩቅም በቅርብ የለንም ምክንያት ሰበብ። እስኪ ቀመስኩትን ቅመሱ የሕይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። ይሆናል ብሎ ተስፋ የሰነቀ የምድሩን ጨርሶ ጨረቃን ዘለቀ። ይዞ የተመለሰው ለዘመድ ወዳጆ ሌላ ምንም ሳይሆን አሸዋ ነው እጁ። ኢየሱስ ክርስቶስ ከሌለው እውቀት ምርምርም ገዳይ ነው። አየነው በሩቅም በቅርብ የለንም ምክንያት ሰበብ። እስኪ ቀመስኩትን ቅመሱ የሕይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። እንትናን አመነው ቀየርን ሌላውን እንኳን እኛን ራሱን ማዳን ያልቻለውን ሰርቶ አላሳየን ሁሉም ካላባይ በምድር ረፍት ያለ ተስፋ ለሰማይ። ኢየሱስ ክርስቶስ ከሌለው ሃይማኖት ራሱ ገዳይ ነው። አየነው በሩቅም በቅርብ የለንም ምክንያት ሰበብ። እስኪ ቀመስኩትን ቅመሱ የሕይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። ሰላም እንደገና ይህ ክፍል 2 የንጉስ ሰለሞን 1000 ሚስቶች የሚለው ክፍል 2 ነው ያለን። በክፍል 1 እንደተመለከትነው የኤቲስት የአሜሪካ የካዲዎች አማኞች ወይም ደግሞ እምነታቸውን የጣሉ መጽሐፍ ቅዱስን የሚከሱ እንዲሁም ደግሞ ሙስሊሞች ሌሎችም ደግሞ ተነስተው መጽሐፍ ቅዱስ እግዚአብሔር ርኩሰትን የሚያራምድ
እስከ 1000 ሚስቶችን እንዲያገባ ሰው የሚፈቅድ አምላክ ነው በማለት ይከሱታል። እኛም ደግሞ ልጆቹ አባታችን እንደዛ አይነት አባት አለመሆኑን ለማሳየት ለሚፈልግ ሁሉ ለማወቅ ለሚፈልግ ሁሉ ከመጽሐፍ ቅዱስ ለማሳየት እንደ ልጅነታችን ከመጽሐፍ ቅዱስ ጠቅሰን እናሳያለን። እግዚአብሔር እንደዛ አይነት አምላክ እንዳልሆነ ሰለሞን እግዚአብሔርን በመግፋቱ ብዙ ጉዳትና ብዙ ውድቀት እንደደረሰበት በክፍል 1 ተመልክተናል። እግዚአብሔር አምላካችን አንድ ሚስት ይኖርህ የሚል አምላክ እንጂ ያክስትህን ያጎትህን የወንድምህን በገንዘብህ ያገኘሃቸውን የጭን ገረዶችን የዛንም አግባ በምዕራብ በሰሜን በደቡብ በሁሉም አቅጣጫ በሰሜን በደቡብ በምዕራብ በምስራቅ ያለውን ለቃቅመህ አግባ የሚል አምላክ እንዳልሆነ እያየን ያለን። አምላካችን የንጹህ አምላክ ነው፣ ቅዱስ አምላክ ነው፣ ስርዓቱም ቅዱስ ነው፣ ጋብቻ ቅዱስ ነው፣ ምኝታውም ያማረ ነው ብሎ ያለው እግዚአብሔር ነው። ስለዚህ እግዚአብሔር እንደዛ አይነት አምላክ አይደለም። በዚህም ደግሞ ሰለሞን ዋጋውን ማለት ብዙ ጉዳት እንደደረሰበት እናያለን። በኢየሩሳሌም ፊት ለፊት ለአሞናውያን ለስንቱ ለአማልክት ለግብፃውያን ለሁሉም አማልክት መሰዊያ እንደሰራ ከእግዚአብሔር ከአምላኩ ፈጽሞ እንደሸሸ እግዚአብሔር በጣም እንደሚወቅሰው እየወቀሰው እንዳለ እየተመለከትናለን። አሁን ክፍል 2 ላይ እንጨርሳለን ብዬ ተስፋ አደርጋለሁ። በዛን ጊዜም ሰለሞን ለሞዓብ ርኩሰት አሁን ማነበው 11 ነው። አንደኛ ነገሥት ምዕራፍ 11 ከ1 እስከ 11 ካለው ነው የምታነቡ። እንግዲህ በዛን ጊዜም ሰለሞን ለሞዓብ ርኩሰት፣ ለሞካሽ ለአሞንም ልጆች ርኩሰት፣ ለሞሌክ በኢየሩሳሌም ፊት ለፊት ባለው ተራራ ላይ መስገጃ ሰራ። ለአማልክቶቻቸው ዕጣን የሚያጥኑ መስዋዕትንም ለሚሰዉ ለእንግዶችም ሚስቶች ሁሉ እንዲሁ አደረገ። 2 ጊዜ ከተገለጸለት ሌሎችንም አማልክት እንዳይከተል ካዘዘው ከእስራኤል አምላክ ከእግዚአብሔር ልቡን አርቋልና እግዚአብሔር ያዘዘውን ነገር አልጠበቀምና እግዚአብሔር ሰሎሞንን ተቆጣው። 1000 ሚስቶች ስላግበሰበሰ ወዲያ ወዲህ ስለሄደ ከሴት ላይ ሴት በአመንዝራነት ስለተጠመደ ይህን ሁሉ ስላረገ እግዚአብሔር ወረደበት። እግዚአብሔር ተቆጣ። የእግዚአብሔር ቁጣ በሰሎሞን ላይ መጣ። በንጉሥ ሰሎሞን ላይ እግዚአብሔር የመረጠው ሕዝብ የመረጠው ሰው ኃጢአትን ሲያረግ አመፃን ሲያረግ ዝም ብሎ በጣም ጥሩ የሚል አምላክ አይደለም፣ የሚቀጣን አምላክ። እግዚአብሔር ቀጭ አምላክ ይቀጣል። ስለዚህ በሰሎሞን ላይ ተቆጣ። ቁጣው ነደደ በሰሎሞን ላይ ፈቅዶላ አሁን 1000 ሚስቶችን እነሱ 1000 ሚስቶች አይደለም 700 ሚስቶች 300 ቁባቶች ነው። ነገር ግን እግዚአብሔር 1000 ሚስቶችን እንዲያገባ ፈቅዷል ወይ? 700ዎችንና 300ዎችን ቁባቶች በዛ ተደስቷል ወይ? አልተደሰተም ወገኔ፣ አልተደሰተም። በጣም ተቀይሟል፣ በጣም ቅር ተሰኝቷል፣ በጣም የእግዚአብሔር ቁጣ ነዷል። መጽሐፉም ይነግረን ያለ ነው። እንደው በስሜት ተነስቶም እግዚአብሔርን መክሰስ ሳይሆን ማንበብ ያስፈልጋል። እግዚአብሔር የመረጠው ሰው ሁሉ የሚያረገው ኃጢአት እግዚአብሔር አንድን ሰው ቢመርጠው ያ ሰው ኃጢአትን ቢያደርግ እግዚአብሔር ደግፎታል ማለት አይቻልም። በጠማማ ልቡ ወደ ጠማማነት ሰው ይሄዳል። ኃጢአትን እንሰራለን፣ አመፃን እናደርጋለን። ለዚህ ነው እግዚአብሔር ተመለሱ ይላል። ስለዚህ እግዚአብሔር ተቆጣ፣ በሰሎሞን ተቆጣ። እግዚአብሔርም ሰሎሞንን አለው፣ ይህንን ሰርተሃልና ያዘዝኩንም ቃል ኪዳንና ሥርዓቴን አልጠበቅክምና መንግሥትን ካንተ ቀድጄ ለባሪያህ እሰጣለሁ። መንግሥትህ ፈረሰ አለው። በእኔ ላይ አምፀሃል፣ ለእኔ አልተገዛህም፣ ለቃሌ አላደርክም። ስለዚህ ምንም እንኳን ቃል ኪዳን ባረግልህ ታላቅ ንጉሥ ትሆናለህ ብዬ ብልህም ታላቅ ጥበብ ብሰጥህም እንግዲህ ግንኙነታችን አብሮ የሚቀጥል አይደለም። ተለያይተናል፣ አንተና እኔ ተለያይተናል አለው እግዚአብሔር። ስለዚህ እግዚአብሔር
ቀጣው። ሰለሞንን ቀጣው። 1000 ሚስት፣ 4 ሚስት፣ 8 ሚስት፣ 9፣ 10፣ 12፣ 14 ሚስት አድርጌ ምናምን ብትል ትቀጣለህ መስሎሃል እንዴ? ትቀጣለህ። እግዚአብሔር ጻድቅ አምላክ ነው። ሰለሞን ምን ሆነ ከዛ በኋላ? ጥሩነቱ ሰለሞን በመጨረሻው ሰዓት ወደ ንስሐ ተመለሰ። ከዛ በኋላ ሰለሞን የደረሰበትን ይነግራቸዋል። የት? መክብብ ሰለሞን መክብብ፣ መጽሐፈ መክብብ እንዲህ ይለናል። በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል፣ ሰባኪው ከንቱ 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 የከንቱ ከንቱ ሁሉ ከንቱ ነው ይላል። ምን አለ? ከንቱ ከንቱ የከንቱ ከንቱ ነው። ሚስቶችን ማጠራቀም፣ ከእግዚአብሔር መንገድ መውጣት፣ እግዚአብሔር ጎዳና መውጣት ከንቱ 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 የከንቱ ከንቱ ነው። ይገባሃል? የከንቱ ከንቱ ነው። እግዚአብሔር ከፈጠረው አምላክ መውጣት ምልጥልጥ ያደርጋል፣ ይጥላል፣ ያስግጣል፣ ያንከባልላል። እግዚአብሔር አምላክ አታድርግ ካለው ወጥቶ ማድረግ በሰለሞን ላይ ትልቅ የስነ ልቦናና የህሊና የአካል ችግር ጉዳት አመጣበት። ስለዚህ ኑዛዜውን ተመልከት። በመጨረሻ ተሰባብሮ ንስሐ ሲገባና በመጨረሻ ሲመለስ የተናገረውን ስማ። በኢየሩሳሌም የነገሰው ሰለሞን የዳዊት ልጅ ሰባኪው ከንቱ 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 የከንቱ ከንቱ ሁሉ ከንቱ ነው። ከፀሐይ በታች በሚደከምበት ድካም ሁሉ የሰው ትርፉ ምንድን ነው? የሰው ትርፍ ምንድን ነው? ምን አይነት ትርፍ ነው ያለው? ደክም ያለው ሚስቶችን አጠራቀም ያለው ይሄን አርግ ያለው እግዚአብሔር ጎዳና ወጥቻለሁ፣ በራሴ ጥበብ ተመክቻለሁ፣ በጥበብ ላይ ጥበብን ጨምሬያለሁ፣ ጥበቤ በመራኝ ሁሉ ተጉዣለሁ፣ ኧረ እባክህ ይህን ሁሉ አርግ ያለው። ታዲያ ምንድን ነው ይላል ሰለሞን። ምን ይሆን? ኪሳራ ነው ይላል። ነፋስን እንደመከተል ነው ይላል። ነፋስን እንደመጨበጥ። ሁለት ነገሮች። ነፋስን መጨበጥ፣ ያስኩት ነው፣ ሞክር፣ ያስኩት ነው፣ ሞክር፣ ያስኩት ነው። ንፋስን መጨበጥ ነው፣ መከተል ነው። ሩጥ ንፋስን ተከተልኩ አለ። እስቲ ለምንድን ነው ይህን ያለው? እስቲ እንሂድ። እስቲ ምዕራፍ 2 ላይ እኔ በልቤ ና ደስታም እፈትንሃለሁ፣ መልካምንም ቅመስ አልሁ። ይህም ደግሞ እነሆ ከንቱ ነበር። ሳቅን እብድ ነህ፣ ደስታንም ምን ታደርጋለህ አልኩት። የሰው ልጆች በሕይወታቸው ዘመን ሁሉ ከፀሐይ በታች ሊሰሩት መልካም ነገር ምን እንደሆነ እስካይ ድረስ ልቤ በጥበብ እየመራኝ ሰውነቴም በወይን ጠጅ ደስ ለማሰኘት ስንፍናንም ለመያዝ በልቤ መረጥኩ። ሰነፍ ለመሆን ምንድን? የወይን ጠጅ ጥመቂልኝ፣ አምጪልኝ፣ ጠጅ አምጪ ባክሽ። እንዴ ኧረ እባክሽ አምጪ አለ ይህን ሴት ሁሉ። የወይን ጠጅ እብደትን፣ ጥበብን እግዚአብሔር ስለሰጠኝ እግዚአብሔርን ጣልኩት አለ። ከዛ በኋላ በመራኝ ሁሉ እሄዳለሁ። ሴት ካሰኘኝ ሴቱን ሁሉ አመጣለሁ። በድል እንትን በል ካሰኘኝ አደርጋለሁ። የፈለኩትን ልቤ ሁሉ በመራኝ እሄዳለሁ አለ። ሰለሞን ተው እንጂ አደርጋለሁ አለ። ትልቅ ስራንም ሰራሁ፣ ቤቶችንም አደረኩ፣ ወይንንም ተከልኩ። አቤት አትክልቶችንና ገነትን አደረኩ፣ ልዩ ልዩ ፍሬ ያለባቸውንም ዛፎች ተከልኩባቸው። ገነትን በምድር ላይ አደረኩ። ገነትን በምድር ላይ አደረኳት። እዛም ደግሞ 1000 ሴቶችን አጠራቀምኩ። ገነት በምድር ላይ ምንድን? ገነት አበባው ያለበት ሁሉ ያሸበረቀ የእግዚአብሔር ገነት ምን ያደርግልኛል አለ ሰለሞን።
የእግዚአብሔር ገነት ኧረ እባክህ ተወው። የእግዚአብሔር ገነት ምንም አያደርግልኝም አለ። ልቤ በመራኝ ሁሉ ነው የምሄደው። እግዚአብሔር ጥበብን ሰጠኝ፣ ይህን ሁሉ አደረገልኝ። ከዛ በኋላ ምን ያስፈልገኛል? እግዚአብሔር ይህን ከሰጠኝ ምን ያስፈልገኛል አለ። አያስፈልገኝም። እግዚአብሔር ጥበብ ከሰጠኝ፣ ማስተዋል ከሰጠኝ፣ ይህን ሁሉ ከጨመረልኝ ያንን ወስጄ እነግድበታለሁ፣ ሸቅጥበታለሁ አለ። ዋው! ገነትንም ሰራው፣ ገነትንም አደረግኩ አለ። ወይ ሰለሞን፣ ወይ ሰለሞን፣ ወይ ሰለሞን! ትልቅ ስራንም ሰራው፣ ቤቶችንም አደረግኩ፣ ወይንንም ተከልኩ፣ አትክልትና ገነትንም አደረግኩ፣ ልዩ ልዩ ፍሬ ያለባቸውንም ዛፎችን ተከልኩባቸው። በዱር የተተከሉትን ዛፎች አጠጣበት ዘንድ የውሃ ማጠራቀሚያን አደረግኩ። ወንዶችና ሴቶች ባሪያዎችንም ገዛው። ወንዶችንም ሴቶችንም ባሪያዎችንም ገዛው። ዋው! ገዛው። የቤት ውልድ ባሪያዎችም ነበሩኝ። ከእኔም አስቀድሞ በኢየሩሳሌም ከነበሩት ሁሉ ይልቅ ብዙ ከብቶችና መንጋዎችም ነበሩኝ። ጥበብ፣ ሴት፣ ባሪያ፣ ሀብት፣ ንብረት፣ ግዛት ሁሉ። ዋው! ሰለሞን ተጥለቀለቀ፣ ምድርን ገነት አረጋት። ከዚህ ወዲህ ምን አስፈለገው? ምን አስፈለገው? ወይን አምጪ፣ ጠጪ፣ እንጠጣ፣ እንስከር፣ እንዝለል፣ እንዝፈን። እስቲ ሌላ ምን ይላል? ምን አደረገ? ብርና ወርቅም የነበረውንም ወርቅን የከበረውንም የነገስታትና የአውራጃዎችን መዝገብ ሰበሰቡ። አዝማሪዎችና አርሆችን የሰው ልጆችንም ተድላ እጅግ የበዙ ሚስቶችን አከማቸው። እጅግ የበዙ ሚስቶችን አከማቸው። ይሄ ሁሉ ሆነልኝ አለ ሰለሞን። አከማቸው። ታላቅ ሆኑ፣ ከእኔም አስቀድመው በኢየሩሳሌም ከነበሩ ሁሉ ይልቅ ከበሩ። ደግሞም ጥበቤ ከእኔ ጋር ጸንታ ቀረች። ዓይኖቼም ከፈለኩት ሁሉ አልከለከልኳቸው። ልቤ በድካሜ ሁሉ ደስ ይለው ነበርና ልቤን ከደስታ ሁሉ አላራኩም። ከድካሜም ሁሉ ላይ እድል ፈንታዬ ሆነ። ከድካሜም ሁሉ ይህ እድል ፈንታዬ ሆነ። እድል ፈንታዬ ሆነ። ምን? ድካሜ። ይህን ሁሉ አድርጌ አንድ እድል ፈንታ ቀረኝ። ምኑ? ድካሜ፣ ውድቀቴ። ይሄ እድል ፈንታ ሆነ። ድካሜ ይሄን እድል ፈንታ ሆነ። እጄ የሰራቻቸውን ስራዬን ሁሉ የደከምኩበትንም ድካሜን ሁሉ ተመለከትኩ። እነሆ ሁሉ ከንቱ ነፋስን እንደመከተል ነበር። እነሆ ሁሉ ከንቱ ነፋስን እንደመከተል ነበር። ሚስቶችን አጠራቀም፣ አበዛው፣ ይህን አደረው። እግዚአብሔር ወጣው። ይህን ሁሉ ስለው ዋው! ንፋስን ተከተሉ። ጎዳናዬ ከንቱ ነበር። ንፋስን ተከትለ የት ነው የምትደርሰው? ስለዚህ እግዚአብሔር የሚለው ከእግዚአብሔር ጎዳና የወጡ ሁሉ ንፋስን ይከተላሉ። እግዚአብሔር መንገድ የወጡ ሁሉ ነፋስን ይከተላሉ። ማንኛውም ሃይማኖተኛ እግዚአብሔርን የሚከስና በራሱ ጎዳና የሚነጉድ ሁሉ ወደ ጥፋት መንገድ እየነጎደ ያለ ነው። ሰለሞን ተቀጣ። ሰለሞን ከሰረ። ሰለሞን ወደቀ። ሰለሞን ደቀቀ። ሰለሞን ብዙ ችግር ደረሰበት። ከአምላኩ ጋር ተጣላ ሰለሞን። ስለዚህ እናንተ የምትከሱ ሁሉ አይናችሁን ጨፍናችሁ ነው የምትናገሩት። አለማስተዋል ነው፣ አላዋቂነት። እግዚአብሔር የጽድቅ አምላክ ነው። ኢየሱስ ክርስቶስ ቅን አምላክ ነው። ስለዚህ ዛሬ ተመለሱ፣ ወደ ክርስቶስ ኑ። በጠበበችው መንገድ ሂዱ። በጠበበችው መንገድ፣ በጠበበው በር ግቡ። በጠበበው በር ግቡ። ዛሬ በጠበበው በር ትገቡ ዘንድ ጥሪዬን አደርጋለሁ። ኢየሱስ በጠበበው በር ግቡ ነው የሚለው። በጠበበው በር ግቡ። ወደ ጥፋት በውሸት ተመርታችሁ በውሸት በሐሰት
ጎዳና አትንጎዱ። በሐሰት ጎዳና አትንጎዱ። በጥፋት ጎዳና አትሂዱ። በጠበበው በር በጌታችን በሩ እኔ ነኝ አለ ዮሐንስ 10 ላይ እኔ ነኝ በሩ፣ እኔ በቀር ሌላ በር የለም አለ። መንገዱ እኔ ነኝ፣ ሕይወት እኔ ነኝ፣ ጎዳናው እኔ ነኝ፣ ወደ እግዚአብሔር ቤት መግቢያው እኔ ነኝ። የማቴዎስ ወንጌል ምዕራፍ 7:13 በጠበበው ደጅ ግቡ፣ ወደ ጥፋትም የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱ የሚገቡ ብዙዎች ናቸው። ወደ ጥፋት የሚገባው በሐሰት ጎዳና የሚነጉደው በውሸት ጎዳና የሚሄደው ሁሉ ወደ ዘላለማዊ ጥፋት ሊሄድ ዘንድ ግድ ነው። ኢየሱስ ክርስቶስ ግን የጠበበው በር ነው። እሱ መንገድ ነው። የሉቃስ ወንጌል 13:24 በጠበበው በር ለመግባት ተጋደሉ እላችኋለሁና ብዙዎች ሊገቡ ይፈልጋሉ አይችሉም። ብዙ ይፈልጋል፣ መግባት ይፈልጋል፣ ግን አይችልም። የጠበበውን በር ሊያገኘው አልቻለም። ለምን? አታላዮች አሉ። አሁን እንደሚከሱት እግዚአብሔርን እንደሚከሱት ከሳሾች፣ አጭበርባሪዎች፣ ሰዎችን ከእውነት ወደ ጥፋት የሚወስዱ የጥፋት አገልጋዮች ምድርን ስለሞሏት ነው። ሃይማኖቶች፣ በተለያዩ የሃይማኖት ስንክሳሮች በምድር ላይ ስለነገሱ ነው። ጌታችን ኢየሱስ ክርስቶስ ግን በዮሐንስ ወንጌል ምዕራፍ 10 ላይ እውነት እውነት እላችኋለሁ ወደ በጎች በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ነው፣ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎችም ድምፁን ይሰሙታል። የራሱን በጎች በስማቸው ጠርቶ ይወስዳቸዋል። 10:10 ላይ ሌባው 9:9 በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። በሩ እኔ ነኝ። ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለን መድኃኒታችን፣ ተስፋችን ጌታችን ኢየሱስ ክርስቶስ። ስለዚህ ብቸኛው መድኃኒት፣ ብቸኛው ማምለጫ ቀዳዳ አንድ ነው። እርሱም የናዝሬቱ ኢየሱስ ክርስቶስ ነው። እዚህ ላይ እንጨርሳለን። በተለይም ደግሞ መጽሐፈ መክብብን በደንብ አንብቡ። ስለ ሰሎሞን ውድቀትና መነሳት እንደገና ማወቅ ከፈለጋችሁ አንብቡ። በሌላ ፕሮግራም እስክንገናኝ የእግዚአብሔር ፍቅር የጌታችንና የመድኃኒታችን ኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። ሰላም ሁኑልኝ ባይ